ዋጓን ጋይስ ዛሬ እንግዲህ በሬጌ ክሊፕ ነው የመጣ ነው ማለት ነው። ሬጌን እንግዲህ እንደ አንድ ጃንራ አድርገው ይዞ መቀጠል ኢትዮጵያ ውስጥ አልተለመደም። ብዙ ጊዜ አንድ ጃንራ ይዞ መዝሙር አልበም መስራት ብዙ አልተለመደም። ፕሬዘንት ፍሪኩዌንሲዎች በዚህ በጣም የተካኑ ናቸው። በሬጌ ስታይል በጣም ጽድት ያሉ መዝሙሮች ነው እየለቀቁት ያሉት። እንግዲህ አሉ እነ ዳዊት ደጀኔ እሱ አንድ የሬጌ አርቲስት ይመስለኛል። አበባዎችም እንደነበራቸው አሳል እንግዲህ አንዳንድ ሰው ከያ አልበሙ አንዳንድ የሬጌ ስታይል ይከተላል። ፕሌሲንግ ፍሪኩዌንሲዎች ግን ለረዥም ጊዜ ሰርተዋል። እንግዲህ ፕሬዘንስ ቲቪ ላይ ከሆነ ዓመት በፊት ለበዓል የሰሩትን ክሊፕ በዛ ነው እንግዲህ ያወቅናቸው። ዘማሪዎቹን ወደ ኪንግደም ሳውንድ ልከው ሙዚቀኞችን ከኪንግደም ሳውንድ ወደ ፕሌሲንግ ፍሪኩዌንሲ እንግዲህ እንደዛ አድርገዋል። ያኛውን ቪዲዮ የምታስታውሱት ይመስለኛል። እንግዲህ የሆነ ጊዜ እሱን ቼክ ማድረጋችን አይቀርም። ሌላ ጣቢያ God bless you ሌላ ጣቢያ ፍሪኩዌንሲ musicians on another level fire I am highly impressed with the chord progression and the music arrangement ሰምቼዋለሁ። ቪዲዮውን ግን አላየሁትም። ሪያክት ለማድረግ ስል ማለት the passion from the bassist ዴቮ ቤዝ መሰለኝ የኢትዮጵያን የሬጌ ሙዚቃ ሌላ ታሪክ ውስጥ ከተታችሁት ኤርሚዬ የኔ አንደኛ ወዳለሁ ይላል። lead fire especially piano and the links are ያበደ ነው እያሉ ነው ኮሜንታተሮች። እስኪ እኛ ደግሞ እንቀጥላለን። ዛችን ከፍ ሴሊፋን ፕሮዳክሽን ፕሬዘንትስ በጣም ያምራል። አሁን ብዙ ጊዜ እዚህ ጋር ያለችውን ፓርት ልክ ሃይሃቷ ስትገባ ስትልክ ቪዲዮ ላይ ሰጡት። እንግዲህ ብዙ ጊዜ የለመድነው የምንሰማው የራይት ድምፅ እየሆነ እያለ ቪዲዮ ላይ የሚያሳዩን ደግሞ የሃያት ድምፅ ነው። ብዙ ጊዜ በጣም ዝብርቅ ያለ ነገር ነው የሚያሳዩ፣ ወይ በጣም ጊታሪስቱ በጣም እየተጫወተ እነሱ ቤዚስቱ ሊያሳዩን ይችላሉ። እዚህ ጋር ግን በጣም ቆንጆ ስቶሪ ቴሊንግ፣ በጣም ምርጥ ዲቴይል ያሳዩ ስታይ ዋው ትዕይንት ይላል። ሀሳቤ ለማለት ነው። ደሰው ልቤ ታላቅነቱን ሳየው አንደበቴ ባረከው። ድራም ምን ቢሆን ነው እንደዚህ የሚጠቁረው? ግን እችን ዙሪያዋን ብቻ ነው ማለት ነው እየመታት ያለው። ወይኔ የልጆች መጫወቻ መስሎ ታውቃለህ። በሰማይ ክብር ይሁን በምድር እኔነቴ ለሱ ይዘምር ምስጋናዬን ልጨምር ተሞላ ፍጹም ደስታ ይክበርልኝ ጌታ እንዴት ና ተጫወተው ቤዙ ና ተጫወተው እኔ ልተውል እንዴ አታድርና ገባው ምስጋናዬን ልጨምር ተሞላው ፍጹም ደስታ ይክበርልኝ ጌታ ኦ ሃሌሉያ ሃሌሉያ ኦ ሃሌሉያ ደስተኛ ሆንኩኝ ሳየው ፊቱ ሐሴት አደርጋለሁ እሱን አመልካለሁ ኦ ሃሌሉያ ኦ ሃሌሉያ ወይኔ እዚች ልጅ ሃርመኒ ግን የማሳየው ጌጤ በደስታ ነው ማወድሰው ከውስጤ ፊቱ ሰላም ራሴ ነው ይሞላል ራሴ ጅረት ነው ከውስጤ ፈሳል ሳያቋርጥ ይፈልቃል በፍቅሩ አጥንቴ ለምልሟል በእጁ ቀርጾኛል ኮሜንታተሩ ልክ ነው። ወይኔ
ለእኔ የማሳየው ጌጤ በደስታ ነው ማወልድ ሰው ከውስጤ ከእሷ ጋር ቤት ላይ ነው ሲሰራው። ትክክል ነው። ጅረት ነው ከውስጤ ፈሳል ሳያቋርጥ ይፈልቃል። በፍቅሩ አጥንቴ ለምልሟል በእጁ ቀርጾኛል። ሃሌሉ ሃሌሉያ በፍቅሩ አጥንቴ ምን አይነት ብሬክ ኤንድ ሚክሲንግ ከዛ በኋላ አልዘመረም። ወይኔ ሃርመኒዋ ዋው! ቤቢዬ ይመችህ። ሊያልቅ ነው። ኧረ ስኔሩ ሲገባ ነው የምለየው እንደሚያልቅ። ይሄን ሁሉ አይተን እዚህ ጋር ይሰፋፋሉ። ካሜራ ማሩ እንዴት እንደገባታችሁታ ልክ ሁለተኛ ተቆርጣለህ አቆርጥም ካሜራውን ይዞ ወይኔ። ኦኬ ኮንሰርት ምናምን ቢሆን እንረዳቸው ነበረ። ኮንሰርት ሲሆን ያው ከባድ ነው። እንደዚህ አይነት ክሊፕ ላይ ግን ስቱዲዮ ውስጥ እየተቀረጸ እንዴት ረሱት? ይሄ ለምሳሌ ለማንኛውም ብዙም ዲስአፖይንት አያደርግም። በጣም ጽድት ያለ ቪዲዮን ቆንጆ በጣም እንደልኩት ራሱ ከጀርባ የሰሩበትን የማን ስቱዲዮ ነው ከዚህ በፊት ተቀርጾበት አይቼ ሁሉ አላውቅም። በጣም ምርጥ ነው። በጣም ቆንጆ ነው። ስለ ሙዚቃው የማይወራ ኤርሚያስ ነው ሰውየው። ሰውየው በጣም ያበደ ስራ ነው የሰሩት። ግጥሙንም እንግዲህ ደጋግሜ ለመስማት ሞክራለሁ። ከዚህ በፊት ያው በኦዲዮ ስለሰማሁት ማለት ነው። ከተለያየ አንጻር ነው እግዚአብሔርን ለማመስገን የሞከሩት። የተለያዩ ሀሳቦችን ለማንሳት ሞክረዋል። እስኪ እነሱን አንድ በአንድ ባይሆንም ልፍ እያልን ለማየት አናላይዝ ለማድረግ እንሞክራለን ማለት ነው። እንግዲህ ጆ እያለን ያለው ታላቅነቱን እያየው ነው። አንደበቴ በምስጋና ተሞልቷል፣ በሰማይ በምድር እንደሱ የሚመስል የለም። ስለዚህ አንደበቴ በምስጋና ተሞልቷል፣ አከብረዋለሁ እያለን ነው ማለት ነው። ተሞላው ፍጹም ደስታ ኦኬ ደስተኛ ሆንኩኝ ሳየው ፊቱን። ኦኬ እሱን ሳየው ሀሴት አደርጋለሁ። ከዛስ ቀጥሎ የሚመጣው ነገር ምንድነው? ምስጋና ነው ማለት ነው። የሃሌሉያ ትርጉም ራሱ እግዚአብሔርን አመስግኑ የሚል ስለሆነ በቱታ ነው ጁስ የመጣው። እዚህ ጋር ያለውስ ለኔ ውድ ክብሬ የማሳየው ጌጤ በደስታ ነው ማወድ ሰው ከውስጤ። ለእኔ ውድ ጌጤ ነው ለሰው የማሳየው ነው እያለን ነበረ። ከዛ ደግሞ ለኔ ውድ ክብሬ የማሳየው ጌጤ በደስታ ነው ማወድ ሰው
ለእኔ ውድ ክብሬ የማሳየው ጌጤ ሁሌም በደስታ ነው የማመሰግነው። ውድ ክብሬ የማሳየው ጌጤ ሁሌም በደስታ ነው ማወድሰው ከውስጤ። ፊቱ ደስታዬ ነው፣ ሐሴቴ ነው። ፊቱ ደስታዬ ነው፣ ፊቱ ይሞላኛል በሐሴት። ኦኬ ጅረት ነው ከውስጤ ይፈሳል፣ ጅረት ነው ከውስጤ ይፈሳል። ምን ሳያቋርጥ ይፈልቃል። ስለ ምስጋና እያወራ ይመስለኛል። አጥንቴ ለምልሟል። ምክንያቱ ደግሞ እየፈለቀ ያለበት ምክንያቱ ምንድን ነው? በፍቅሩ አጥንቴ ለምልሟል፣ በእጁ ቀርጾኛል። ሶስት ስንኝ ነው። በጣም በአሪፍ መልኩ ነው ለማገናኘት የሞከሩት። ያው አንዱን አይደግፍም፣ ግን ቢሆንም ቆንጆ አወቃቀር ነው። ደስ ይላል። ምክንያታዊነት አለው። በጣም ቆንጆ ነው። ደስ ይላል። የሆነ ቀለል አድርገው የሰሩት አለባበሳቸው ምን ያክል ይሆን አይደለም። ቪዲዮ ቀርጸን እንጣ ተባብሎ የገቡ ነገር በጣም ቆንጆ ነው። ከዚህ በኋላ ድጋሚ ነው ማለት ነው። ወደ መጨረሻ ያለውና ምን የተነሳ ከመቀመጫው ኮንትሮል ማድረግ በእናትህ ከባድ ነው። ላሪክስ ማቲያስ በርዛ ይባላል። ለልቅሶ የሚሰጣቸው ልጅ በጣም ቆንጆ ነው። ማቲዬ አሪፍ ነው። በጣም ቆንጆ ግጥም፣ ጨዋ ግጥም፣ ቆንጆ ግጥም። ቤት ጊዜ ልክ እዚህ ጋር የሁሉም እስከ አባታቸው ነው የተጻፈው። ቤዝ ጊታሪ እና ዴቦ ቤዝ ዋይ ለምንድን ነው አባትህን ስማጥፍ ለምንድን ነው የማጽፉለት? አልነግራችሁ ብሎ ነው። ቆንጆ ነው። ቤኪ በጣም የሚገርም ድምፅ ያላት ልጅ ናት። ያዕቆብ በጣም ጆሲ በራሱ ምርጥ ነበረ። ቆንጆ መዝሙር ነው የሰማነው። እንቀጥላለን። የእነሱ ይመቻችሁ።